አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ እየላችሁ የመጣሁት ምሳሌ እንደሚታወቀው በጣም በጉጉት የሚጠበቅ ድራማ ነው። በጣም ተወዳጅ ነው። በጣም አስተማሪ ነው። ስለዚህ ክፍል 69 ተለቋል ማለት ነው። ቅድስት ምን እያለች ነበረ? ሂጅ ላንጥፈው አላነጠፍኩትም ነበር ቅድም። አሁን ላንጥፍ ብላ ክላሱን በምታነጠፍበት ሰዓት ሞገስ ይመጣና እንግዲህ እሷም ያለችው እኔ መውለድ ነው ፈልገው እርሜ ይሄድ ነው ሀገር ሄጄ መውለድ እፈልጋለሁ እያለች ነበር። እንዴ ጋሼ በቃ እኔን ይወደኛል ማለት ነው እያለች ነበር። አሁን ደግሞ በጣም ደስ ብሏታል። በመቀጠል ሞገስና ዝና ተፋጠዋል። ወይ አንተ ወይ እኔ ዛሬ መሞት አለብን እያሉ እንግዲህ ብሩክ በጣም ጎበዝና ጀግና ሆኖበታል። ዝና ወሬ ብቻ ሆኗል ማለት ነው። አሁን ላይ ቅድስት በጣም ደስተኛ ሆናለች። ኤፍራታ እንግዲህ እየመከረች ባለችበት ሰዓት አንቺ ለምን ሉላን እንዲያገኝ ትደውይለታለሽ? አትደውይለት። ማህሌት እንግዲህ ኤፍራታ እኔ እንዲሞትልሽ ነው እንደምትፈልጊው ለምን እንደዚህ ትያለሽ እንዴ? አንቺ እኮ በቃ ዝና ሉላን አገኘ ማለት አንቺን አይፈልግሽም። አትደውይለት፣ አስበሽ ደውይለት፣ ተረጋጊ፣ አትደውይለት እያለች ነበር ኤፍራታ። እንዴት እሷን አላገኘም ማለት እኮ እሱ ጥሩ አይሆንምና እንደዛ ተሆነ እሷን ታላገኘ አንቺን ነው የሚፈልግሽ። ስለዚህ ራስሽ ማድረግ ተፈለግሽ ሉላን እንዲያገኛት አትፍቀጅለት። ጠይብ እንደዛ እንደረፍሳ ቢያቅ እያለች ነበረ ማለት ነው። እንደዛማ ቢያቅ ችግር የለውም ያው ይገልሻል ትላታለች። ከዛም በኋላ አንቺ እንዲሞትልሽ ነው እንደ ፍላጎትሽ ኤፍራታ ተቆጣጠር ብሎ የተላከው ሰውዬ አላገኛቸውም። እነሱ መስለው ነበር እነሱ አይደሉም ሲሏት በቃ እኔ እንደው አልሆነልኝም። ሰው ለምንድን ነው ይከዳኛል እያለች ነበር ማህሌት። በቃ ማህሌት እኔን ተይኝ፣ የራስሽ ጉዳይ ራስሽ በራስሽ መወሰን ትችያለሽ። ማህሌት ራሴን አሞኛል፣ የጠየኩሽን ጥያቄ ብቻ መልሽልኝ፣ ሌላ ነገር ወሬ አልፈልግም፣ ትርፍ አልፈልግም። አይ እነሱ መስለው ነበር አላገኘኋቸውም ነው ያለኝ እያለ ነበር። ዝና ደግሞ እንግዲህ አይ ዛሬ እንግዲህ ወይ የኔ ህይወት ወይ የሱ ህይወት ማለፍ አለበት፣ ሉላን ማግኘት አለብኝ እያለ እየዛተ ይገኛል። ብሮ ካዲያ ዝና እንደብድቦት ቤቷ አደረ እንዴ ኤፍራታ እያለች እየጠየቀች ነበረ። እንዴ ዝና ይፈራል እንዴ? አይ ፈርቶ እንኳን አይደለም። አሁን ይደውልና ስልክ ዝና ሲደውልላት ይሄን ሰውዬማ ወዲቸዋለሁ መሰለኝ። ስናነሳው ደወለ። ማድረግ የፈለገውማ እሱ ብሮክን መግደል አይፈልግም። አሁን ብሮክ መያዝ ካለበት እሱ እስር ቤት ይገባል። ከዛ እነ መጎስ ደግሞ ከሉላ ጋር አብረው ይኖራሉ። እሱ ያን አይፈልግም። ለዛ ነው ያደክሙታል እንጂ የትም አያመልጡም እያለች ነበር ኤፍራታ። የብሮክን የባንክ አካውንት ታወሽው አሁኑ ላኪልኝ ስላት ለምን ፈለግከው? ለምንድን ነው ጥያቄ አታብዥ እባክሽ፣ የጠየኩሽን ነገር መልሽ እያለ በስድብ እያጥረገረጋን ነበር ማህሌትን። ማህሌት ምክንያቱም የስራዋ ነው፣ ገና የስራዋን ታገኛለች። ዝና እንደሚታወቀው እንግዲህ ያው እየተፋለማቸው ይገኛል። ብሩክና መጎስ ደግሞ አልተቻሉም። ሉላም ደህና የረፍት ሳቋ ተመልሶላት ከመጎስ ጋር እየኖረች ነው። ቅድስት እንግዲህ አፋው ታጓይ ማለት ነው የቀራት። በጣም የሚገርም ሁኔታ ነው። በጣም ይወደኛል ማለት ነው ታድዬ እያለች እየዘለለች ባለችበት ሰዓት ብሩክ እንግዲህ ይመጣና ይጠይቃታል። ምንድን ነው ቤተሰቦችሽን እየደወልሽ ትጠይቂያለሽ አትጠይቂም ብሎ ሲጠይቃት እነሱንማ አኩርፈውኛል እኮ እናቴ አኩርፋኛለኝ። ለምን ደውላለሁ? ስላኮረፈችኝ አልደውል። በምን ምክንያት ነው ያኮረፈችሽ? አይ እናቴ እኮ አግቢ ነው የምትለኝ፣ እድሜሽ ይሄዳል አግቢ፣ ሰው ቤት ምን ያህል ትቀመጫለሽ፣ ምን ያህል ትኖሪያለሽ ነው የምትለኝ። ስለዚህ እኔ ደግሞ ሄጄ ማግባት ነው ያለብኝ። የምወደው ጓደኛና የማፈቅረው ጓደኛ አለ ብለሻል ነበር እንዴ ብሎ ሲላት እኔ እንደምወደው እሱ እንግዲህ አያውቅም እና እሱ ነው እንደምታገቢው። አይ በቅርቡ ተነቃ እሱ ነው ማገባው እያለችው ነበር። ብሩክ እንግዲህ ምሳሌ ተኝታለች በማለት ነገሮችን ለማጥፋፋት ሞክሯል። እንደዚህ ተምትልህ እንግዲህ እርግጡን አትናገርም እንጂ። ስለዚህ እኔ መውለድ እፈልጋለሁ፣ ማግባት እፈልጋለሁ፣ እሱን አግብቼ 16 ልጆች ወልጄ በቃ እያለች በደስታ ፍንጥዝጥዝ እያለች ነበረ። ዝና እንግዲህ በሌላው አልሳካለት ሲልና ቦታቸውን ያለማወቅ ሲያቅተው
በባንክ መጀመሪያ ባንክ የት ጋር እንደወጣና የት ጋር እንደወጣ ለመጠየቅ ጓደኛው ይደውልለታል። ምን ነው ዝና፣ እኔን እርዳታ ተፈለግ አለሁልህ። አባትህ እኮ አደራ ብሎኛል፣ ያደራ ልጅ ነህና የምትፈልገውን ነገር ጠይቀኝ፣ የውጭ ምንዛሬ ምናምን እንዳትለኝ እንጂ በቻልኩት አቅም አግዘሃለሁ በማለት ስልኩን እንግዲያስ ይሄ ነገር በዋትስአፕ ብናወራ የተመረጠ ይሆናል እያለ ነበር። ከዛ በኋላ እንግዲህ የት እንደወጣ በዛን ስበብ ሉላን አገኛለሁ ብሎ ነው። እሱ ዝሮ አይሳካለትም። መጎስና ብሩክ ያው እንደሚያሸንፉ እርግጠኛ ነን። ማህሌትም ሜዳ ላይ ወርቃለች ማለት ነው። ከሁሉም ወሬዋ ዲያጣ ወሬዋ በጣም ያስቃል። እየሮጠች በሩን በከፈተችበት ሰዓት ቅድስትና ብሩኬን ባንዴ አግኝታቸው ነበር። ምንድነው ቸኩ እየመጣሁ እንዴ? ኧረ እንኳን መጣሽ። ምግብ ላቅርብልሽ እንዴ ዲያጣዬ ስትላ ቅድስት አይ በልቼ በቃ እኔ ስለፈራሁ አልራበኝም አልፈልግም እኔ በቃ መጥባህ መሄድ አለብኝ ትልና ቅድስት ተነስታ ትሄዳለች ከብሩክ ጋር በነበረችበት ሰዓት። ከዛም በኋላ ዳጣ እንግዲህ በጣም እየፈራሁ ነበር የመጣሁት ረዥም ሰው እያይቼ ስሮጥ እስሬ አጭር ሰው ደግሞ አስደነገጠኝ። ከእንግዲህ በኋላ አንቺ ዝናን አትፍሪው ብዬሻል ነበር ወይ? እኔ ነግሬሻል ነበር። አይ እሱም ደግሞ እኔ እንዲያው ይፈራ አይመስለኝም ነበር እኮ እንዴት አድርገን የደበደብከው እያለችው ነበር ዳጣ። አይ እሱ እኮ የሰው ፈሪ የለውም የጊዜ እንጂ ችግር የለውም። ከእንግዲህ በኋላ ማንንም አልፈራም አትፍሪው ዝናም ቢሆን ምንም አያደርግሽም እንዳትፈሪው ብዬ ነግሬሽ የለም እያላት ነበር። ዳጣ እንግዲህ እየተረተች ያለችው መሬት ትዞራለች ይባል ነበር ድሮ። ተመልሶ አይመጣም ወይ መልካሙ ነገር ዙሮ አይመጣም ወይ እያለች ነው ማለት ነው። እንግዲህ እንዲተባበሩትና እንዲያግዙት ዝና እየጠየቀ ነው። እውነት ይሳካለታል አይሳካለትም የሚለው ብቻ እነሱም ሊነቁበት ይችላሉ። ዝና ዝም ብሎ ወሬ ያበዛል። ዝና እንግዲህ እየሳቀ እየተግባባ ያንን የት መጀመሪያ መጨረሻ ላይ የት እንደወጡ እንዲጠይቅልኝና እንዲታይልኝ የፈለኩት ያንን ነው እያለ ነበር። ብሩክ እንግዲህ ለመጎስ ይደውልና እንገናኝ እባክህ፣ እኔ በጣም አስቀይሜሃለሁ። ልጅም ልተርፍልኝ የቻለችው ባንተ ሰበብ ነው። እኔ ብቻ አይደለሁም ውለታ የሰራሁት ቅድስትም ዳጣም ሁላችንም ተባብረን ነው እና እኔ ይቅርታ አድርጌልሃለሁ ጓደኛዬ፣ ምንም ብታደርገኝ እኔ አልከፋብህም። አሁን በያለንበት ሁላችንም ተቀምጠን እንዳይደርስብንና ዝና ያገኘናል። ስለዚህ ሁላችንም ችግር ውስጥ ከምንገባ ተረጋጋ፣ እንገናኛለን። እኔ ይቅርታ አድርጌልሃለሁ። ኤፍራታ እየመከረቻት ትገኛለች። እሷ ግን ልትሰማ አልቻለችም። ማህሌት አሁን እነሱን በቃ ቦታውን አግኝቶታል። እኔ ዝናን አምነዋለሁ። ምንም ነገር ወደ ኋላ አይልም። አንቺ ሞገስና ሉላ ተገኝተው እነሱ ተሞቱ፣ አንቺ እኮ ቤቱን አታገኝም። ይሄንን እመኝ፣ ተጠንቀቂ እያለቻ በመመከራ ሰዓት እኔ ከምንም በላይ ከማንም አምነዋለሁ። ዝና ቃሉን የሚያጥፍ አይደለም። አንቺ መጠራጠር ስራሽ ነው። እኔ ማህሌት ግን የማሸንፍበት ቀን ተቃርቧል እያለች እንግዲህ ምሳሌና ዳጣ እኔ ስለሌለኝ ነው ለዛ ነው የጠየቅሽ፣ ለምን ትጠይቅኛለች ስትላት እኔ እህት የለኝም፣ እህት እንዴት ሆነ ፈልጌ ነው። እሺ እንደዛ ተሆነ እሆንሻለሁ፣ እህት እሆንሻለሁ እያለች ነበር ዳጣ። ትናንትና ሙሉ ቀን ጠብቀናል፣ ዛሬም አልጠበቅንም። ስለዚህ ዛሬም ላይመጣ ይችላል ዝና ሌላ ቤት ወይንም ሌላ ቦታ ቀይረው እንዳይሆን፣ ስለዚህ አሁን መሄድ አለብን እያለች ነበረ። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር እያደረጋችሁ ለቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አለሳለን ላይክ፣ ሼር እያደረጋችሁ ለቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ዛሬ የላችሁ መጣሁት እንግዲህ እንደሚታወቀው ምሳሌ ተለቋል ማለት ነው። ዳጣ ቤተሰቦቿን በማግኘቷ ሁሉም ሰው ደስ ብሎታል። እንግዲህ ዳጣ እንደሚታወቀው ቤተሰቦቿን በጣም በጉጉት እየፈለገች ያለች ሴት ናት ማለት ነው። ግን አሁን አግኝታቸዋለች። በማግኘቷ ደግሞ ከእህት ከወንድሞቿና እንግዲህ አባቷም ደግሞ አባዬ በማለት አትጥሪኝ ወጣለው። ስለዚህ እሷም ስለማትወድ አባዬ እንዳትኝ በሚላት ሰዓት ሰምታለች። ምንድነው የሰማሁት ነገር ለምንድነው
አባዬ ብለሽ እንዳጠረኝ ስትላት ሰማሁኝ። ምንድን የተፈጠረ ነገር አለ እንዴ? ምንም አልተፈጠረም። አንቺ እንደምታስቢው አይደለም እና እንደዛ አይደለም እናቴ ስትላት፣ አንቺም እናቴ አትበይኝ እናቴ፣ እኔ እኮ በቃ ተውጭ ተጎዳና ስላገኘኝ ይዞኝ የመጣ እንደዛ ነው እያልሽ ጊዜውን ማሳለፍ አለብን እያላት ነበር። ዳጣ ግን ቢሆንም እንደዛ ብላ ሴት ቤቱም ቀይሳ ነበር። እንዴት ከልጆቻችን አብልጠን እኮ ማየት የለብንም ምናምን ስትለው፣ ምን ችግር አለው እቺ ቤት ስታገኝና ተጎዳና ነው የመጣኋት በማለት ሰውየውም እያረጋጋት ይገኛል። በሚያረጋጋባት ሰዓት ደግሞ እንግዲህ ልጆቹ ጋር ትሄድና ወረቀት ቅደጂ ትላታለች። ወረቀት ታስቀድዳትና ይህንን ሰውሬ ቲክቶክ ላይ ስለቅ ታዋቂ ትሆኛለሽ ትላታለች። እሷ እንግዲህ ተንኮሏ ከልጁ ጋር እንዳትቀራረብ ለማድረግ እና እሷን ክፉ ሰው ለማድረግ ሰው ራስ አሳየኝ እስቲ ቆይ ታዋቂ ተሆንኩማ ደስ ይለኛል በማለት ልጅቱም ዳጣ ልጅቱ እንኳን ልታሳያት ኢዴክት አድርጌ አሳይሻለሁ። ከዛም በኋላ እንግዲህ ወረቀት ተቀደደልህ ሲሉት ምን እንደሚል ወደፊት የምናይ ይሆናል እያለች እሷም ቪዲዮዋን ቀርጻ ይዛባታለች። ያን ወረቀት ደግሞ እሷ ናት ግዴታ ቅደጂ እያለቻት ቢሆንም ይሄ በጣም ብዙም ማስተማሪያ አይደለም ብዬ አስባለሁ። የማናቸውም ትምህርታዊ ነገሮች ወረቀት መቀደድ የለበትም። በሶሻል ሚዲያ የምናየውና እንደዚሁም ሁሉ ነገሮች እየተቀደዱ አሁን ላይ ይህንን ምንም ያስተምራል ብዬ አላስብም። ይሄ ተንኮል መስራቱ ጥሩ አይደለም። ልጅቷ ቅደጅ ያለቻት ለልጁ ጥላቻ እንዲፈጥርበት ነው ያደረገችው እና መጨረሻው ላይ ቢያውቁ ጥሩ ነው እላለሁኝ። ዳጣ ከአባቷ ጋር በመኪና እየሄደች አባዬ በምትል ሰዓት እንዲህ አንቺ አሁንም አባዬ ትኛለሽ አባዬ አትበይኝ ሲላት፣ ለምንድን ነው የማልልህ? እኔ እኮ ብር ፈልጌ እርዚቅ ፈልጌ አይደለም የመጣሁት ቤተሰቦችን ፈልጌ ነው የመጣሁት። ስለዚህ ከፋሽ እንዲህን ስልሽ ሲላት፣ እንዴት አይከፋኝም አባዬ አትበይኝ እያልከኝ ለምን አይከፋኝም እያለች ነበረ። እና ስለዚህ ዳጣ በሚሄዱበት ሰዓት አንድ ወጣት አባቷን ሲሰርብባት እንዴ ምንድን ያልከው ትልና የሴትም ጀግና አለው ወረደችና በቦክስ ብላ እንግዲህ እሱን አንገቱን ብላ ደፍታው ሄዳለች። ከዛም በኋላ እንግዲህ እሱም ፖሊስ በሚል ሰዓት እሷ ደግሞ ፖሊስ ትፈራለች። ያለ አባት የቶሎ ነዳውና መኪናውን ተዝግድ መሄድ አለብን እያለች ትሄዳለች። ደግ አድርገዋለች። በጣም ደስ ይላል። የሴትም ወንድ አለው። ዳጣ በጣም ጎበዝና ጀግና ናት። ልጅ ደግሞ እኔን የሚመስለኝ ተውጭ በቃ ወልዷት ያመጣት ነው የሚመስለኝ። እናቴ ይሄን ለምን ዝም አልሽ? እውነት ይመስልሻል? እኔ ይዘህ አይሄድ ስለው እኔን ይዘኝ አይሄድም። እሷን እኮ ይሄው ይዟት እየሄደ ነው። ይሄ እውነት አይመስልሽም? ግዴታ ተውጭ አምጥቷት ሳይሆን ተሌላ ሴት ወልዷት ይሆናል ብላ እናቲቱንም በማስጠርጠር ላይ ትገኛለች። ሰራተኛዊቱ ደግሞ ቀለም ቀብታ ጥፍሯን ቀለም በተቀባይ ሰዓት ውሃ ስትቀዳላት ይሄ ምንድን ነው ጥፍር ቀለም የተቀባሽው ይሄ ምንድን ነው ስትላት፣ ምን ችግር አለው ምን ችግር አለው እሷ ናት የቀባችኝ ስትላት፣ አይ አይደለም በቃ መልሶ እንዳይደግምሽ ይሄን ለምንድን ነው የተቀባሽው ትላታለች። እህቷ ደግሞ ፊቷን እየታጠበች ባለች ሰዓት ለምንድን ነው ምን እያረሽ ነው ወንድሜ መጥቷል እንዴ በሆነ ነገር ላሳይሽ ነው ቶሎ ታጠቢና ጨርሽ ትላታለች። የምታሳያትም እንግዲህ ተንኮል የሰራችውንና ወረቀት የቀደደችውን ነው። የልጅቱ ተንኮል በጣም የለቀቀ ነው። ማነው መጽሐፌን የቀደደው በሚላት ሰዓት ማን ነው የቀደደው? እንዴት መጽሐፍ እኮ ህይወት ነው። ለምንድን ምን ስታረግ ነው የቀደደችው ብሎ እየጠየቃት በሚገኝ ሰዓት የማያውቅ ሰው መጣ። እሷ ናት የቀደደችው። ለምን ሲባል ነው የቀደደችው እያላት ነበረ። ምን ስታረግ ነው የቀደደችው ለምን? እና ይሄንን እሷን ብትጠይቃት አይሻልም እንዴ? ለምን እንደቀደደችው አላውቅም። እንዴት እንደቀደደችው ላሳይ ትለውና ስልኩን ትከፍትና ታሳየዋለች። ምክንያቱም ዳጣ እንዴት ታምራለች፣ በጣም የምታምር ደስ የምትናት በሚልባት ሰዓት ስለቀናች ከልጁ ጋር እንደምትጣላ እያደረገቻት ነው። ቪዲዮውንም ባየ ሰዓት እንግዲህ ይሄው እንደዛ አርጋ ነው የቀደደችው እያለ ታሳየዋለች። ለምን ቀደደችው? ለምንድን ነው? የት ነው ያለችው? እህቴ የት ሄዳ ነው? የት ሄዳብኝ ነው?
ደግሞ ምን አድርጋሽ ይሆን? ምን ተፈጥሮ ነው? እና አይኔ ውስጥ ሳሙና አስገብታ ነው ወይ ትዲያ ነው? እናንተ መቼ ነው እነሱ የምታውቁት? ታላቅሽ አይደለች እንዴ? ምንስ ብታደርግሽ እኔ አለቃትም ትላለች። እንዴ እሱም አይባልም ወይ ምን ችግር አለው? እሱ አሁን ተሽሎሽ የለም? በቃ ችግር የለውም እንህር በቃ